ለምን ውሃ ጨምሪበትም አያበላሽም ውሃ ጨምሪበት A few moments later አልፈካለኝኮ በቃ ጸልይበት ፈንዳ እንዴ ጥርስን ከበሬ መልቀም ፈልገን አይደለም እኔ እኮ ደስ የሚል ነገር ልነግርሽ ነበር እኮ። ምንድነው? ምን ለበዓል ማለት ነው ብር ሳታወጪ በግ የምታገኝበትን መንገድ ልነግርሽ እኮ ነው ማዬ። በነፃ ሆላንድ ዴሪ አዲስ ቻሌንጅ አዘጋጅቷል። በዚህ ቻሌንጅ አንደኛ ለሚወጣ ሰው አንድ በግና 50 የሆላንድ ዮገርት ይሸለማል። ሁለተኛ ለሚወጣ ደግሞ ዶሮ ከ20 እንቁላል ጋርና ከ30 ሆላንድ ዮገርት ጋር ይሸለማል። ሶስተኛ ለሚወጣ ደግሞ 5 ሊትር ዘይትና 20 ሆላንድ ዮገርት ይሸለማል። እንደዚህ በቀላሉ በግ ለማሸነፍ ደግሞ ማድረግ የሚጠበቅብሽ ማለት ነው ማዬ ሆላንድ ዮገርትን ይዘሽ ወይም እየተጠቀምሽ ቪዲዮ መስራት ነው። እሺ። ሁለተኛው ደግሞ ቪዲዮሽን ስትሰሪ #ሆላንድ ዴሪ ቻሌንጅ እና #it goes with ሆላንድ የሚሉትን ሃሽታጎች መጠቀም አለብሽ። ሌላኛው ደግሞ የሆላንድ ዴሪ ቲክቶክ ፔጅ ፎሎ ማድረግ። እናንተ ቪዲዮአችሁን ደግሞ ፖስት ስታደርጉ የዚህኛውን ቪዲዮ ኦዲዮ ተጠቅማችሁ ስሩች። ይሄ ቻሌንጅ የሚቆየው ይሄ ቪዲዮ ፖስት ከተደረገበት ቀን ጀምሮ በፈረንጆቹ እስከ ጃንዋሪ 1 2025 ስለሆነ ቶሎ ብላችሁ ተወዳጁ። No. ብራዘር ኧረ ትንሽ ሳቢ ነገር ውይ ብር ቸግሮ መላሎ ሌባ የሆነ ነገር አስረከተ ልበለኝ ነው አይደል ሌባ ይሄ ምናምኑን ሊያስነካኝ እዚህ ሰው አያውቅም እንደስንት ነኝ ኧረ በያለሽነ አንተ ብልጥ እኔ ጅል ልብላ ሆይ ምን አባቴ ትናንት ሁሉ ማንም እኔን አያታልልኝ ሊያጥበኝ አንድ ሰው ይጠጋኝና ሌላ ምንም አናናገርም። አባት ወይ ስልክ አስደውልኝ ስታክ አድርጎብኝ ነው። ወይኔ እኔ ቆንጆ አንቺን የመሰልሽ ልጅ ስታክ የሚያደርግ ስልክ እንዴ! ዲጂታል እቁብ እያለ ምንድነው ዲጂታል እቁብ? ዲጂታል እቁብ ማለት ባህላዊ የነበረውን የእቁብ አሰራር ዘመናዊ አድርጎ ለሁሉም ተደራሽ እንዲሆን የተሰራ ሲስተም ነው። ይኸውልሽ እሺ ጸዴ ሽልማት የምታገኝበት ቻሌንጅ አዘጋጅተዋል። ሹፊውማ ወዳጆን ያስመዝግቡ አይፎን ይሸለሙ በሚለው ከጥቅምት 22 እስከ ህዳር 11 በሚቆየው ቻሌንጅ እርሶም ተሸለሙ የወዳጆን እቁብ የመጣል እቅድ ያሳኩ። ቻሌንጁን ለመቀላቀል ስማርትፎን መያዝ ብቻ በቂ ነው። አንደኛ ሽልማት አይፎን 60 ፕሮ ማክስ፣ ሁለተኛ ሽልማት ሳምሰንግ ጋላክሲ A55፣ ሶስተኛ ሽልማት ሳምሰንግ A24 5G ሲሆን ሌሎችም እስከ 10ኛ ለሚወጡ የተለያየ ሽልማት ተዘጋጅቷል። ለመጀመር ባዮ ላይ ባለው ሊንክ ትገቡና የራሳችሁን ስልክ ቁጥር ታስገባላችሁ። የራሳችሁን ሊንክ ይሰጣችኋል። ያንን ሊንክ ለፈለጋችሁት ሰው በፈለጋችሁት መንገድ ታጋራላችሁ። ሊንኩን ተጠቅሞ ሲመዘገብና አፑን ሲያወርድ ለእናንተ ይቆጥራል ማለት ነው። ባስመዘገባችሁት ሰው ልክ ተሸላሚ ትሆናላችሁ። ይመቻችሁ።
ወንድሜ ቆይ ተረጋግተን እናወራለን አትወክስብኝ ወንድሜ ተው ቅርጭ በጌታስን ምንድን ያበደ ዘፈን ማን ያበደ ዘፈን አወጣ ዘፈን ያበደ ዘፈን አለኝ አወጣ ማን ዶሲ ሲጋቅቡ በጌታ እንዴት ምግርም ቅርጻሳ መስሎ ልጅ አይሶ ያንተ ኮፒ ዘፈን አለ ምን ነው አንተ ራሱ የሱ በጣም ጆሮ መቀልጃንን ታጣሱ ነው እንጂ ያለ እኔ አልኩ እንደ የሱ ዘፈን ነው አዲስ ዘፈን አይደል እንደ ተጠቅማለ እንደ አትምጣኝ ምን እየሰራህ ነው? በሆነው ባልሆነው ብሬን ከማወጣው ገና በዚህ እድሜ ጸጉሬን ከመመልጣው እኔ ወድሻለሁ ነይልኝ በመላጣው አሉ ገና አቋምና መልክ እንዳለው ሰው ዘወትር ላንቺ የማወጣው ወጪ እኮ ከለት ቀለባችን በላይ የሆነ ነው ሀቢቢቲ አንቺ ትቀልጃለሽ ዩር ኔም ኢዝ ማርቲ ዘ ሰመር ሹዝ ኢዝ ቦቲ ዶንት ቶክ ቱ ናቲ አሉ እንዴ ስምሽ ማን ነው ስላት አለችኝ ማርቲ ጌጣጌጥ መሰጫ መስላይ ሱቅ መልቲ ክረምት መውጫችንን ትመስላለች ቦቲ እንደማለት እኮ ነው እንዳንቺ አይነቱ ነው ሀቢቢቲ እንዳንቺ አይነቱ ስድቡን ትተህ ለሜካፕ የሚሆን ገንዘብ ላክልኝ ጭራሽ the food netting activation the woman floor adaptation አሉ እባክህ ወፍጮ ቤት ወረፋት ይዛቸው የምንበላው ይቀር ለነሱ ስጣቸው ሴቶች ፈልገው ነው ዱቄት ለፊታቸው አሉ እንዳንቺ አይነቱ እኮ ነው ዱቄታ ሲያጌጡ ይመላለጡ ገንዘብ ሲያጡ ወደ ጎዳና ይውጡ አለች ኮሚሽነር ቡጡ በገንዘብ ምክንያት እኔ ካንቺ ጋር ችግር ውስጥ ልግባ አረ ወይኔ አፍሮ ስፖርት ቤቲንግን በመጠቀም ለምን ገንዘብ አትሰራ ምንድነው ደግሞ እሱ ቴሌግራም ፔጃቸው ላይ በመግባት የሚጠይቁትን ጥያቄዎች በመመለስ ተጨማሪ ገንዘብ ማግኘት ይችላል እንዴ ይሄ እስከ መስቀል ድረስ ቀድመው በዚህ ሪፈራል ኮድ 100 ሰዎች የተመዘገቡ 500 ብር እንሸልማለን ያሉት ናቸው እንዴ ኧረ እባክሽ እውነት ምን እጠብቃለሁ ታዲያ መፍትሄ የምታመጣ ሴት ይመቸኝ ነበር እሷ ስትወጣ ያው አንቺን ጠቅለል አድርጌ ይገባለዋ Allah Luam negócio? Negócio não? Este negócio. Mais uma menina, nem aí tinha nem mais acrada. ወያባ እንዴ ነው ምርጥ የሴት እንቡጥ ገና ይመስላል አናናሶችን ነው እኛ ምን ይዘው እንዴ ነው ዋሃላቸው የደረቁ ይመስላል ዋሃለው 40 ምንጭ ገባ ብሎ 16 ቀበሌ ያወቅሽው እዛ 40 ለማፈራለች እና እዛ ላይ ነው የምትበቅለው ይቻ አናናስ ኦኬ በደንብ አሪፍ ነገር ነው አዎ እና አትንከው እና የስንት ላርግልሽ አባዬ ዝም ብለሽ ካሪፍ ምረጭና የ15 ታርግልኛለሽ ነገር የ15 አዎ የሆነ የወለላ ማር የጎጃም ማር ታውቃለህ አታውቅም ብታውቅ ኖሮ ይሄንን 15 ብር አትልም ነበር ይሄ ለራሱ ልጫው 150 ብር ነው የሚሸጠው ለከብት ይሄ ቢላው ላይ የሚቀር ውሃ አለው ውሃውን ልስጥ ቢላውን ትልሳለህ ምንድነው የምታወራው ይሁን ከአኞነ ብዙ አትየው ደግሞ አናናሱን ፓፓዬ እንዳታረጋው አይነህ ለራሱ ያስታውቃል አንተ ሂድ ሳብ እሺ ነበር እኛ ከድንባ መለጠን ስንል ደግሞ ከሆዳም እናምልጥ ከብት ፈርበላ